ሰላም ዩቲዩብ እንዴት ናችሁ? እንኳን ለጋሞ ዮ ማስቀላ በዓል በሰላም አደረሳችሁ እያልን ነው እዚህ ቦታ ላይ ተገኝተናል። እዚህ ጋር እንደምታዩት በኋላ ያው ያለውን ክብረ በዓል በደንብ እናሳያችኋለን። አባ ማስቀላ ዮ ሚትሳዳን ሹቻዳን ዙማዳን ዳናው ዮ ማስቀላ ካማ ፖይዛል ከይቶምፖ ወጋደስ ማለጎታል ከይቶምፖ ሳሮሲ ኮወደላ መላይ ትግዶ ወጋደስ ማለጎታል ከይቶምፖ ሱትሳን ቱከቲ ኦሻቻን ተይሰቶስ ወጋደስ ማለጎታል ከይቶምፖ ወገና ፔሲከቲ ኢሶሃን ቤቶስ ወጋደስ ማለጎታል ከይቶምፖ ሃይሳ ኮኑ ወጋይ ፍርድ ሸካጢሎ ወርዶ ኤሮኮ ኑኒ ጋሞ ኤሎ ዮ ማስቀላ ዮ ማስቀላ ሰላም ፍቅር ነው ኢትዮጵያዊነት ያንድነት ግላ ዮ ማስቀላ ዮ ማስቀላ ሰላም ፍቅር ነው ኢትዮጵያዊነት ያንድነት ግላ ያጠግብ የለም ወይ እናትን ጎቻ ማስቀላ ጋሞነት ፍቅር ሰባዊነት ማነው ያስተማረ መሶብ ለየብቻ ማስቀላ ጋሞነት ኩሩ ኢትዮጵያዊነት አልፈጠረብንም ጥላቻው ይወገድ ማስቀላ ጋሞነት ፍቅር ሰባዊነት ቀና ብሎ ይሂድ የሚመጣው ትውልድ ማስቀላ ጋሞነት ኩሩ ኢትዮጵያዊነት አይ ወዴ ቡርቴ አይ ወዴ ቡርቴ ሴቶቻችን በጣም የተሽኮረመሙ ነው ጋይስ። እኔ ብቻውን ሆኜ ካሜራማን ጋር ደስ ይላል ድባቡ በጣም ነው ደስ የሚለውና ገርሞኝ ያያው ነው። ድባቡን አንድ አሳያቸው። ይሄን ሁሉ አይታችኋል አይደለ? ዋው ብሔረሰቦችን እያንዳንዳችሁ እናሳያቸዋለን ማለት ነው። ከማን ጋይስ ተከታተሉ ጋይስ። እዚህ ጋር እንደምታዩት የደራሼ ብሔረሰቦች አሉ። እነሱ ጋር ገብተን ያለውን ነገር አንዴ እናሳያችሁ። በጣም ብዙ ብሔረሰቦች አሉ ከደቡብ የተወጣጡና እዚህ ጋር ደግሞ ደራሼዎች ናቸው። ደራሾችን አንዴ እናሳያችሁ። ሌትስ ጎ Haisa, dulce vosa, haisa. ይኸው እዚህ ጋር እንደምታዩት ዋው ጋይስ በጣም ነው የሚያምሩት። የወንዶች ጋር ካሜራማን ትንፋሽ መሳሪያ ነው። ፊላ ነው የሚባለው። ኦኬ ፊላ ይባላል። ይሄ ምንድን ነው? ትራስ ነው። ሴቶች የሚተኙበት ማለት ነው። ይሄ ትራስ ነው የሚተኙበት ማለት ነው። እስቲ እና በጣም ነው የሚያምረው ጋይስ እንደምታዩት ይኸውላችሁ በጣም ነው የሚያምረው። ትንሽ አሽብርቆ ነው ያለውና እስኪ ይሄ ደግሞ ፊላ ነው። ፊላ ይባላል የትንፋሽ መሳሪያ። ዋው ከሸምበቆ ነው የሚሰራው ደግሞ ከሸምበቆ አይደለም ከሸምበቆ ነው የሚሰራው ማለት ነው። ይሄ ድራሼ ባህላዊ የሙዚቃ መጫወቻ ነው። የትንፋሽ መሳሪያ ማለት ነው። አንዴ እስኪ ዋው በጣም ነው የሚያምረው ጋይስ። ይኸው እዚህ ጋር ተጫወቱ ነው። አንዴ ገብተን እንጫወት እስኪ። እስኪ ኤይ ዋው ያበረ ነው ጋይስ። ዘና እያልን ነው። እስኪ ሁሉም ጋር ሄደን ያው እንግዲህ ያለውን ነገር እንሞክራለን። ያው ደራሾች እንደምታዩት በጣም ፍቅር የሆኑ ሰዎች ናቸው። በጣም እንወዳቸው። በጣም ነው የምንወደኛም እንወዳቸዋለን። ፎቶሽ እዚህ ፎቶ አስገባን። እኔ የለሁበትም ጋይስ። እሺ ከእንጨት የተሰራው እናመሰግናለን። ሴቶች ጋር ብንሄድ ሴቶች እዛ ጋርም ሴቶች አሉ፣ እዚህ ጋርም አሉ። እሺ ሴቶች እዚህ ጋር ይኸው ጋይስ እንደምታዩት ሴቶች ጋር መጥተናል። ሴቶች ናቸው እንደኛ ጸጉር አሰራራቸው ምናምን በደንብ አይታችሁታ እንዴት እንደሚያምር። ደግሞ
ትልቁ ነው። ይሄ ምንድን ነው የሚባለውማ? እስኪ ሞክሪ እንደ አይደለም እኔ ይሻላለሁ አይደል? እኔ ድምፅ አላወጣም። እስኪ ሞክሪው ድምፅ ጋይስ ቤዛ አለው ማለት ነው። ይኸው እዚህ ጋር ዋው እዚህ ጋር ደግሞ ቀጭኑ አለ ማለት ነው። እዚህ ጋር ቤዛ አለው የኛ በጣም እዚህ ጋር ደግሞ ቀጭኑ ደራሽ በጣም ነው የምናመሰግነው። እንወዳቸዋለን እውነት ቴንክ ዩ ጋይስ። አሁን ደግሞ ሌላ ብሔረሰቦች ጋር ሄደን ያለውን ነገር እናሳያለን። ደራሾች በጣም ነው የምንወዳችሁ። እሺ ሁሉም ጋር ሄደን እየዘረን እናሳያቸዋለን። ሌትስ ጎ ጋይስ። እስኪ እናንተ ይኸው እዚህ ጋር ይዘች እናንተ ሴቶች ጋር ሲሆን ነው የሚያምረው። እኔ በጣም ደክሜያለሁ። እስኪ ምንም አይችሉም ጋይስ። እኔ ትንሽ ስላለኝ ነው እና ሌሎች ጋር እናያለን ጋይስ። በጣም የደከመን ሁሉም ጋር ይኸው ሰላም ፍቅር ነው ኢትዮጵያዊነት ያንድነት ግላ ዮ ማስቀላ ሰላም ፍቅር ነው ኢትዮጵያዊነት ያንድነት ግላ ያጠግቤ ለሞየ እናትን ጎቻ ማስቀላ ጋሞነት ፍቅር ሰባዊነት ማነው ያስተማረ መሶብ ለየ ማስቀላ ጋሞነት ኢትዮጵያዊነት አልፈጠረብንም ዝናቻዊ ወደ ማስቀላ ጋሞነት ፍቅር ሰባዊነት ቀና ብሎ ይሄ የምን ቆዳ ነው? የፍየል ነው። ይሄ የእንትን ነው የአቦሸማኔ ነው። ይሄ አቦሸማኔ ቆዳ ማለት ዋው አይኑ አለ ጋይስ ቀረብ ብላችሁ ይሄ ጻምባራ ይባላል። ይሄ ጻምባራ ነው አይደለ? አዎ ጻምባራ ይባላል። ጥፍሩ ነው። ዋው እና በጣም የሚገርም ነገር ነው። ገና ከዚህም የበለጠ በጣም ብዙ ነገሮች እናሳያቸዋለን ጋይስ። ይኸው ጋሞች ጋሞ አንተ እዚህ ጋር አይ ለያዘን እስኪ ወይኔ እዚህ ጋር ጋሞ ነው ጻልቄቶ ጌታ
Gareka. የሚመክቱበት ጋሻና ጎራዴ እዚህ ጋር ጦር አለ። ይሄን ይዘን ነው እንግዲህ ይኸው እንዲህ የምንለው ማለት ነው። እሺ ጋይስ ቴንክ ዩ በጣም እንወዳቸዋለን። እሺ እናመሰግናለን። ጋሞ ሌትስ ጎ ብሮ ኑደረን ጻምባሮ ጊቴስ አይሲ ሄናይሲ ኑደረን ግተማሻ ጊቴስ የሰራ ኑደረን ካይዛይ ሰበሰስ ጌቴስ ኤሳ ቾይስትሪ ጋሞና ኢዳራ ዴቴስ ጋሞና ጋማያ ማይ ጋሞ ያይሰማራጃ ኤሴስ ባደረ ቆንቃን ካሴስ ያው እንጫወትበታለን። ጋሞች በዚህ ነው የሚዘሉት የሚጨፍሩት እያሉ ነው። ያው እንግዲህ ትርጉሙን ከስር ጽፍላችኋለሁ። እዚህ ጋር አተ ያው ጋይስ እስኪ ልግባባቸው እስኪ ዮ ኧረ እንግዳው ዘነኝ አተ እንግዳ ያስፈራል። እሺ ወደ ሴቶች ጋር እንሂድና ሴቶችን ደግሞ እናሳያቸው። እዛ ጋር ሴቶች አሉ ማለት ነው። ሰላም ፍቅር ነው ኢትዮጵያዊነት ያንድነት ግላ ሰላም ፍቅር ነው ኢትዮጵያዊነት ያንድነት ግላ ያጠግቤ ለሞየ እናትን ጎቻ ማስቀለ ጋሞነት ፍቅር ሰባዊነት ማነው ያስተማረ መሶብ ለየብቻ ማስቀለ ጋሞነት ኩሩ ኢትዮጵያዊነት አልፈጠረብንም ጥላቻዊ ወገን ማስቀለ ጋሞነት ፍቅር ሰባዊነት ቀና ብሎ ይሂድ የሚመጣው ትውልድ ማስቀለ ጋሞነት ኩሩ ኢትዮጵያዊነት እኛ ምን እንበል እዚህ ነው Ashame gamu ashame arunje lo ese gamu lo ese abaya kunchike salame gamu atare mushabon chadana ayeda tamar እሺ ማዘር ተቀበሉ። እናቶች አሉ እናቶችንም እያስገባል Angra guys ashame damu ashame arunchelo ese damu ጻምባራ ይባላል። ጦር ነው በቃ ተው ተመስጦ ነበር። እሺ እኔ አንድ ላይ እናድምቀው። እሺ አንድ ላይ ከእናቶቻችን ጋር እናድምቀው። እስኪ ናይስ ዋያና ዋያ ኦተና ኦታ ኦነራ ጋሙ
ዋው በጣም ነው የሚያምረው ጋይስ በጣም ነው የሚመቸው በጣም ነው ደስ የሚለው በጣም ፍቅራቸው እዚህ ጋር ከበሯቸው አሉ እንደምታዩት በጣም የሚያምር ነገር ነው የሆነ ያለው እና እዛ ጋር እስኪ እናቶች ምን ጭንቅላታቸው ላይ የሆነ ነገር አይተናል እዚህ ጋር ና አንድ ነገር ይሄ ምንድነው ምንም አናውቅም ብቻ እዚህ ጋር እናቶች ጭንቅላታቸው ላይ ያደረጉት ነገር አለ ምንድነው እዚህ ጋር ያለው ቶሎ ይባላል ለምንድነው የሚደረገው ለግሞች ማለት ቢራዎች ናቸው ቢራዎች ይባላሉ አይደለ ቢራዎች ናቸው እና እነሱ ናቸው ማያረጉት ማለት ነው አዎ አሮጊት በቃ ኦኬ አረዝ ስላረች የደከማ ሁሉ በቃ አባቱ እነሱን ይከብራል ማለት ነው ኦኬ እና ክብር አላቸው ማለት ነው ይሄን ካደረጉ ይከበራሉ አዎ ይከብራሉ ማንንም አባቱ እነኚህ ሁለታችን በቃ ከነብሩ ጋር በቃ ይከብራሉ እነኚህ ኦኬ እና እኛም ማክበር ነበረብን እናከብራቸዋለን በሰት ማጋለግ በጋሞ በሰት ማጋለግ ክብር ነው አይደል ይሄ ነገርን ማድረግ ይሄ ነገር ጋይስ እንደምታዩት ይሄን ነገር ያደረጉ ሴቶች ክብር አላቸው ይከበራሉ ያሉ ነው ምክንያቱም የሚከበሩበት ምክንያት ደግሞ በጣም ስላረጁና ያው እድሜ ጠገብ ስለሆኑ ኦኬ ባለሀብት ወይም ደግሞ የቦታቸው ባለሀብትም ስለሆኑ ናቸው እና ጸጋም ስላላቸው ያው ይከበራሉ ማለት ነው ይሄ ማለት እነሱም ባለ ጸጋ ናቸው ያሉ ነውና ሌላም ብዙ ነገር እናሳያችኋለን ብቻ ከእናንተ ከኛ ጋር አብራችሁን ቆዩን ሌትስ ጎ ጋይስ ሙሽራ ነች ስለሆነች ነው የተቀባቸው ይሄ ባህላዊ አሁን ማለት ባህላዊ ነው ማለት ነው ይሄን እዚህ ጋር ማስቀመጣችሁ ምናምን ማለት ነው ጋሞ ባህል ሙሽራ በጋሞ ባህል ሙሽራ እንደሷ ነው አይደል ተቀመጣ ሙሽራ በጋሞ በተለይ በዲታ ባህል እንደዚህ ከህብረተሰቡ ጋር ስትቀላቀል ብልኳን ለብሳ ጌጦቿ ነበሩ ከብዷታውን አውጥታ ነው እሱን አድርጋ ቅቧን ተቀብታ ወጣ ነው ከህብረተሰቡ ጋር የምትቀላቀለው እሱ ሙሽራው ነው ሁለቱ ናቸው ወንድየው እዚህ ጋር ሙሽራ ናቸው እንኳን ደስ አላችሁ እንወዳቸዋለን እሺ ጋሞች ያው እየመረቀን ነው እኛም ይኸው እዚህ ጋርም አሉ እዚህ ጋርም ይኸው እዛ ጋርም አሉ እኚህ ገና የሚዳሩን ምን አናውቅም ይኸው ቅቤያቸውን እዚህ ጋር ያስካት ወዝዶ እማ እናንተ ምን ባህል ናችሁ ከየት ጋሞስ ከየት ምን አካባቢ ነው ያለው ምን አካባቢ ናችሁ ኦኬ ወንኬዎች ናቸው ነው ነው ወንኬ ባህል ነው እዚህ ጋር እናንተ ያስኬዳችሁ ያላችሁ ታላላ አዎ ይሄ የምታስቡት ነገር ለምን ነው የታሰሩ ሁለታችሁ ይችላል ስላለ ይሄ ሙሽራ መግለጫ ኦኬ እናንተ ሙሽራችሁ ኦኬ ታስታችሁ ነው ወይስ ገና ኖርማሊ ባሎቻችሁ አሉ ባሎቹም አሉ ግን አሁን እዚህ አልመጡም በእኛ ስለዚህ ታጭታችኋል እናንተ አደፍተን አደፍታችኋል ማለት
ጋይስ ቤተሰቦቻችን በቦንኬ ባህል እንደምታዩት ያው ሙሽሮች እንደዚህ አምረውና አሸብርቀው እንደምታዩት ይኸው ቅቤያቸውን ተቀብተው እዚህ ጋር የሚታሰር ነገር አለ አስረው ነው የምታዩት። ያላገቡትን ደግሞ እንደዚህ ዝም ብላችሁ ማየት ትለያላችሁ ማለት ነው። አሁን እኛን ስታዩ እኔ አላገባሁም ማለት ነው፣ እሷንም አላገባችም በእነሱ እሷ ለየት ትላለች። ምን ቦንኬ ነው የምትባለው? ለእሷ እንደዛ አይነት ቦንኬው የኛው ወደዚህ ከሆነ የነሱ ጀርባ አካባቢ አለ። ከኛ ባህላቸውም ያው ነው፣ ግን ትንሽ ለየት ይላል። እንደናንተ እንደዚህ ያደርጉም ማለት ነው። ዋው! እና እሷም ሙሽራ ነች ማለት ነው። ዋው ዋው! በጣም ነው ደስ የሚለው። እዛ ጋር የምታዩት 3 ሙሽሮች አሉ፣ እዛ ጋር አንድ ያገው ተጋቡ አሉ። ጋይስ ዛሬ በጣም ብዙ ነገር እናያለን ማለት ነው። እና ዮ ብለናል ጋይስ። ዮ ማስካላ አሹ ሰሮይ መጣ ጋይስ ዛሬ የሚገርም ነገር ነው የምናሳያችሁ። እዚህ ጋር ጋይስ እንደምታዩት ተቀምጣ በጣም አምሮባት ተቀምጣለች። እማ አንቺን ልጠይቅሽ ስለሷ እስኪ። እማ እሷ ለምንድን ነው እንደዚህ ሆና የተቀመጠችው? ሙሽራ ስለሆነች። ኦኬ እሷ ሙሽራ ናት። እሷ ሙሽራ ናት ማለት ነው እኮ። ከየት ነው እናንተ የመጣችሁት? ከቦንኬ ነው ከዘይሲ? ከየት ነው የመጣችሁት? ከቆጎታ ነው። እስከ ቆጎታ ነው። ይሄ ቆጎታ ባህል ነው ማለት ነው። ሙሽሮች እንደዚህ አሸብርቀው እሱ ስታይ ባህል ይመስላል ነው አይደለም ማለት ኦኬ ሰዋል ነው ኦኬ። እና በጣም ነው የሚያምረው አቀባባችሁ ምናምንና የሁሉንም ይዞን ያየን ነበርና በጣም ነው የምታምሩት፣ በጣም ነው ደስ የሚለው። እና እንኳን ለመስቀል በዓል በሰላም አደረሳችሁ። ዮ መስቀል እንኳን አብረን አደረሰን። ዮ እሺ የቆጎታን ሙሽሮች ናቸው ያያቸው እና እነዚህ ይመስላሉ ጋይስ። እንግዲህ ማይኩ እየቀዳ ይሆን አላውቅም፣ ብቻ ግን ያው ስልክ ነው ማይካችን እና ያለውን ነገር እንሞክራለን ለማሳየት ጋይስ። ያለውን ነገር ተከታተሉ፣ ሰብስክራይብ ደግሞ አድርጉን ጋይስ። ካሜራማን እንወዳቸዋለን። ዮ አባ ማስካላ ዮ ማስካላ ካማ ፖይዛል ከይሶምፖ እንደምታዩት ይሄ ምንድነው ካላችሁ ነው 61 11 ላይ ኦኬ ብላችሁ አርባ ምንጭ ላይ የሚሰራው ኢንተርናሽናል ስቴዲየም ማገዝ ትችላላችሁ ማለት ነው። ይሄው እዚህ ጋር እንደምታዩት የሚገርም ስቴዲየም እየተሰራ ነው እና ይሄን 61 11 ላይ ኦኬ ብላችሁ ማለት የበኩላችሁን አስተዋጽኦ ብታደርጉልን ያው እኛ አርባ ምንጮች
ጋሞች እንወዳቸዋለን ማለት ነው። ምክንያቱም ያው ሁላችንም የምንጫወትበትና የምንዘልበት የምንበርቅበት ሴቶች ደግሞ የሚወጡበት ስቴዲየም ነው የሚሆነውና እባካችሁ 61 11 ኦኬ 61 11 ኦኬ ድጋፋችሁን ቀጥሉልን። እናመሰግናለን እስከዛሬው ድጋፋችሁ። አሁን ደግሞ ቢቀጥልልን ደስ ይለናል። ናይስ ቴንክ ዩ በጣም ነው የምንወዳችሁ 61 11 ኦኬ ባይ